በ2016-17 ማገባደጃ ላይ በኤፍኤ ካፕ ፍጻሜ ሊጉን ሻምፒዮን ቼልሲን አሸነፈ። ነገር ግን ከአንድ ዓመታት በኋላ ለመጀመሪያ ጊዜ በፕሪሚየር ሊጉ ከአራተኛ ደረጃ በታች ጨረሰ። ያን ጊዜ በአርሰናል ነገሮች እያደር ይበልጥ አስቸጋሪ ሆኑ። ደጋፊው ትግስት አጣ። ህዝቡ በኔ ላይ ተነሳ። ዙሪያዬ ሁሉ ገና በመጀመሪያው ወደዚህ ክለብ ስመጣ ከነበረው ሁኔታ ጋር አንድ አይነት መሆኑን ተረዳው። ለ22 ዓመት አንድን ክለብ መብራት ድንቅ ነገር መሆኑን ባውቅም ለመልቀቅ ግን ዝግጁ አልነበርኩም። እንደኔማ ቢሆን እስከ ኮንትራቴ ማብቂያ ድረስ ብቆይ ደስ ባለኝ። ለዚህ ክለብ ብዙ ነገርን ሰጥቻለሁ፣ ብዙ መስዋዕትነትም ከፍያለሁ። የቦርዱ ስሜትና የደጋፊው ተቃውሞ ተገቢ አይደለም ስለ ራሴ ነገርኩት። ስታዲየሙንና የልምምድ ማዕከሉን እኔው ራሴ እያንዳንዷን ጡብ ደርድሬ ገነባው ያህል ይሰማኛል። መኪናዬ እንኳን በዚህ በኩል ሳታልፍ አንድም ቀን አልውልም ነበር። ያንን እርግፍ አድርጎ ማቆም፣ ከቀን ቀን ወደ ጨዋታዎች አለመሄድ፣ ለክለቡ ያለኝን ልባዊ ስሜት አለማጣጣም ፈጽሞ ልላመደው የምችለው አይደለም። በጣም ይከብደኛል። ይህን አለማድረግ ጭካኔ ነው። ለኔ አርሰናል የህይወትና የሞት ጥያቄ ነበር። ያለ አርሰናል ህይወት በብርቱ ህመምና በቁዘማ ትሞላብኛለች። ሜይ 13 ቀን 2018 አርሰናልን ተሰናበትኩ። ለ2 ዓመታት ክለቡ መላ ህይወቴ፣ ስሜቴና የማያቋርጥ ልክፍት ሆኖ ኖሯል። ልክ የምመኘውን አይነት የአሰልጣኝነት ህይወት ኖር አርሰናል አስችሎኛል። የተጫዋቾች ህይወት ላይ ተጽዕኖ ፈጥሬያለሁ። በክለቡ ውስጥ የማምንበትን የጨዋታ ዘይቤ ማስረጽ ችያለሁ። ድንቅ ስኬቶችን አጣጥሜያለሁ። ዛሬ በእግር ኳሱ ዓለም አሰልጣኞች ያጡትን የሥራ ነጻነትና ስልጣን አግኝቼበታል። ከነዚህ ጫና የበዛባቸውና የማይረሱ ዓመታት በኋላ ውጥረት የሞላበትን ኃላፊነት ጥሎ መውጣት እጅግ አዳጋች ነበር። እስካሁንም ድረስ አርሰናልን እንደ አካሌ ክፋይ ቆጥረዋለሁ። ስለ አርሰናል ሳወራ አሁንም የኔ ክለብ እያልኩ ነው። በሌሎች እጅ ላይ ቢገኝም አሁንም ቀልቤ ከአርሰናል ጋር ነው። ለክለቡ፣ ለደጋፊዎቹ፣ ለሚሰለፉት፣ ለሚሰለጥኑትና የቻሉትን ሁሉ እንዲሰጡ ለሚበረታቱት ተጫዋቾች ሁሉ ዛሬም ስሜታዊ ነኝ። ጨዋታው ጉዳዬ ነው። እግር ኳስ የሚያስገኛቸው የክብር ሰዓታት ለኔ ፋይዳቸው ብዙ ነው። የምታሸንፋቸው ጨዋታዎች ምርጥ ትዝታዎችን ትተውልህ ያልፋሉ። ደግሜ ላያቸው የማልፈልጋቸው እነዚህ የተሸነፍንባቸው ጨዋታዎች ከብዙ ዓመታት በኋላም ቢሆን ዛሬም ድረስ ይረብሹኛል። ምንድነው ያደረግነው? ከቶ ምን ነክቶን ነው እንዲህ የሆነው? ለምን ይህን አላደረግንም? ለምን ያንን አላስተካከልንም? እያልኩ ቆጫለሁ። መላ ህይወቴ ድል በማድረግ ፍቅርና በሽንፈት ንቀት መካከል እንደ ፔንዱለም ሲወዛወዝ ይኖራል። ያለ እግር ኳስ ጨዋታ የሚያልፍ ቀን ለኔ ባዶ ነው። መማሪን ለመቀጠል፣ ዘመን አመጣሽ ለውጡን ለማሰላሰል፣ ግንዛቤን ለማሳደግና ተጫዋች እንዲጎለበት የሚያስፈልገውን ለማወቅ ስለምፈልግ አሁንም እግር ኳስን መመልከት ያስደስተኛል። ሆኖም ባለፉት ጥቂት ወራት አንዳንድ ጨዋታዎች አምልጠውኛል። ለእግር ኳስ ሰጣቸው በነበሩ እነዚህን በመሰሉ የተቀደሱ ምሽቶች ፈንታውን አሁን ከልጄና ከጓደኞቼ ጋር አሳልፋለሁ። ቀድሞ ይህ ፈጽሞ የሚታሰብ አልነበረም። አሁን በዙሪያ ያለውን እየተመለከትኩ የተሻለ ሰላማዊ ጊዜ እያሳለፍኩ እገኛለሁ። የገጠሩ ውበት፣ እንደ ለንደን ያለ ከተማ፣ ብዙ ጊዜን የማሳልፈባት ፓሪስ ሁሉ ያምራል። ለ35 ዓመታት እንደ አንድ ታላቅ ስፖርተኛ በስሜቴ ልክፍ ተጠፍሬ ኖርኩ። እንደ ሰው ወደ ቲያትር ወይም ሲኒማ እንኳን ሄጄ አላውቅም። በዙሪያ ያሉትን ሁሉ ቸላልኩ። ለ35 ዓመታት አንድም የሻምፒዮና ጨዋታ፣ አንድም የጥሎፍ ማለፍ ውድድር አምልጦኝ አያውቅም። ይህ እንደ ብረት በጠነከረ ዲሲፕሊን መኖርን ይጠይቃል። አሁንም እንዲሁ መኖሬን ቀጥያለሁ። ማልጄ 11 ተኩል ላይ ተነስቼ ስፖርት ሰራለሁ። የቀድሞ ተጫዋቾቼ እንደሚመገቡት እመገባለሁ፣ እንደሚጠጡት እጠጣለሁ። እንዲህ የታሰርኩበት ነገር ምርጫ ይሁን ልማድ እስካሁን አልገባኝም። ግን ለመኖር ብቸኛ መንገዴ ነው። ያለዚያ ደስተኛ አልሆንም። ደስታና ኗኗርህን መውደድ ከሆነ ደስተኛ ነበርኩ ነኝም እላለሁ። ከአርሰናል ጋር መለያየት በጣም ከበደኝ። ያ ሰዓት ህመም ነበረው፣ በጣም ያማል። እንደማስታውሰው በእግር ኳስና ለእግር ኳስ ኖሬያለሁ። የህይወቴን መላ ሩጫ የሚዘውረው እግር ኳስ። እለት ተዕለት ከረጅም የክለቡ ስራ ቆይታ በኋላ እንኳን አምሽቼ ቤት ስገባ የማያቸው ጨዋታዎች በማግስቱ ልሰራው ዳሰብኩት ስራ ይመልሱኛል። አንዳንድ ችግሮች የምፈታበትን መንገድ ይጠቁሙኛል፣ ያሻሽሉኛል። ወደ መኝታዬ ስሄድ ደግሞ በአልጋዬ ላይ ስለውሎ ያጠናሉ። ከዚያማ ተጫዋቾቹ፣ ጨዋታዎቻችንና የልምምድ ፕሮግራማችን በመናቤ መተው ድቅን እያሉ ምሽቴን ያጨናንቁብኛል። አወጣለሁ፣ አወርዳለሁ። ስሜቴ የመረጠው ህይወት ለእግር ኳስ የተሰጠ ምንኩስና ነበር። አንዳንዴ መስዋዕትነትን የቀላቀለ እብደትም ነበር። ስሞት ከፈጣሪ ጋር ስለማደርገው የመጀመሪያው ውይይት ዘወትር አስባለሁ። በምድር ህይወት ሳለው ምን እንደሰራው፣ ለህይወቴ ምን አይነት ትርጉም እንደሰጧት የሚጠይቀኝ ይመስለኛል። እኔም እመልስለታለሁ።
ጨዋታዎችን ለማሸነፍ ስታትር ኖሬያለሁ እለዋለሁ። ምናልባትም በቃ መልስ ይሄው ነው ብሎ ቅር የሚሰኝብኝ ይመስለኛል። ያን ጊዜ ጨዋታዎችን ማሸነፍ በጣም አዳጋች መሆኑን ላሳምነው ሞክራለሁ።